ዘመናዊ ስቶቭ መግዛት ፈለጋችሁ የቦታ ነገር አሳስቧችኋል? በጭራሽ እንዳታስቡ። እኛ ኦርቢቶች በተለያየ የሳይዝ አማራጭ ይዘንላችሁ መተናል። እንደምታዩት ይሄ 4 ኤሌክትሪክ 50 በ50 ስቶቭ ነው። ይሄኛው ደግሞ 2 በ2 ሆኖ 50 በ50 ነው። የትኛውም ጠበብ ያለ ኪችን ሰፋም ላለ ቦታ ለየትኛውም ቦታ በቀላሉና በአመቺ ነገር መቀመጥ ይችላሉ። እንደምታዩት ይሄ ክሪስ ክሮስ ነው። ያ ማለት ትልቅ ድስቶችን መጠቀም ብንፈልግ የቦታ ነገር አያሳስበንም፣ ምክንያቱም የተለያየ ቦታ ስለሆነ አይነካካብንም። 2 ሲሊንደር 2 ኤሌክትሪክ ነው። ከስር ኦቨን መጠቀም ብንፈልግ ኬክ፣ ዳቦ፣ ምንም አይነት ነገር ማምሰል ብንፈልግ በቀላሉም አብስለን መጠቀም እንችላለን። ይህ ስቶቭ እንደምታዩት 4ቱም ኤሌክትሪክ ነው። 4ቱም ሬድ ነው። ሬድ ሲሆን ከኖርማል ፕሌቶቹ የመጋል አቅማቸው እነዚህ በጣም ፈጣን ነው ማለት ነው። ሁለተኛ ነገር ከስር ኦቨኑን ስንጠቀም የምንፈልገውን ነገር ከተን ብንረሳ ራሱ ታይመር ስላለው ሲጨርስ ድምጽ ስለሚያሰማን ይጠራናል። ወይም ደግሞ እኛ ስራችንን ብንሰራ አረረ ተበላሽ የሚባል ነገር አያሳስበንም። ማቴሪያላቸው ስቴንለስ ስቲል ነው። በሽቦውን በምንም ብናጸዳው ይላላጣል የሚባል ነገር አያሳስበንም። ይህ ስቶቭ ለቦታችሁ አመቺ ነው አይደለ? ኑና ደግሞ በአካል እዩት። ኦርቢት በልዩነት የሚመርጡት ኦርቢት ኤሌክትሮኒክስ ያው እንደተለመደው ሁሌም ጥራታቸውን የጠበቁ ስታንዳርዳቸውን የጠበቁ እቃዎችን ይዘንላችሁ እንደምንመጣ ይታወቀ ነው። ዛሬ ደግሞ እንደምታዩት ቁመቱ ሜትር ከ90 ጎን 90 የሆነ ባለ 4 በር ፍሪጅ ይዘንላችሁ መተናል። ይህ ፍሪጅ ይሄ አንድ ሳይዱ ኖርማል በረዶ ቤት ነው፣ ዲፕ ፍሪዝ ነው። ይሄኛው ሳይድ ደግሞ ዲፕ ፍሪዝ ማድረግ ስንፈልግ ዲፕ ፍሪዝ እናደርገዋለን። በረዶ የሚፈልጉ እቃዎችን ስናስቀምጥ በረዶ እንዲሰራ እናደርጋለን። አይ በረዶ ደግሞ አንፈልግም ኖርማል ቀዝቅዞ መቀመጥ አለበት የምንለውን ደግሞ ለብቻ ቀዝቅዞ ማስቀመጥ እንችላለን። ምክንያቱም የሁለቱም አጀስትመንት የተለያየ ነው። ፍሪዘሩን ስንጠቀም ፍሪዘር ብቻ ነው የምንጠቀመው። ኮንቨርቲብል ዞን ደግሞ ይሄኛውን ሳይድ ኮንቨርት ማድረግ ስንፈልግ ደግሞ በኮንቨርቲብል ዞን እንጠቀማለን። ከላይ መሀል ላይ አካፋይ ስለሌለው ለአቀማመጥ ስፔሱ በጣም አሪፍ ነው። በጣም ትልቅ ነው። ይሄ ማቴሪያላቸው ውስጣቸው ስቴንለስ ስቲል ስለሆነ ቅዝቃዜ ረጅም ሰዓት ይዞ ይቀመጣል። ፍሬሽ ቦክስ በብዛት አለው። እነዚህኞቹ ፍሬሽ ቦክስ ናቸው። የምንፈልጋቸው ቺዝ ነገሮችንም መቀዝቀዝ ያለባቸው ግን ብዙ ቅዝቃዜ የማንፈልጉ ልምዶች ማስቀመጥ እንችላለን። ከላይ ደግሞ ኖርማል አትክልት ቤት አለው። አትክልት ቤታቸው ሰፊና ለአቀማመጥ በጣም አሪፍ ነው። ቴምበርድ ግላስ የተገጠመላቸው ናቸው። ዲጂታል አጠቃቀማቸው ደግሞ በጣም በቀላሉ ነው። እዚህ ጋር ሎክ ሲያደርግብን ለ3 ሰከንድ ሎኩን እንይዝና ፍሪጅ መጠቀም ስንፈልግ ለላይኛው ብቻ ፍሪጅን አጀስት እናደርጋለን። ለፍሪዘሩ ስንፈልግ በአንድ ሳይድ እንደነገርኳችሁ ፍሪዘሩን ብቻ እንጠቀማለን። ኮንቨርቲብል ዞን ደግሞ አትክልት ቤቱን የጠበቀ ነው። ዋራንቲ ለሞተሩ 10 ዓመት፣ ከሞተር ውጭ ላለው ቴክኒካል ዋራንቲ ደግሞ 2 ዓመት ያለው ኦርቢት በልዩነት የሚመርጡት